ማርያምን የምሬን ነው። ነገሮች በጣም እየከበዱ ነው፣ ከአቅሜ በላይ ሆኗል። እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይህ ነገር ፈልጌው አይደለም አብርሽ፣ ጌታም ፈልጌው አይደለም። በቃ ከቀን በቀን ለአንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። ከአንተ ጋር ተለያይቼ የሚኖረው ነው ደግሞ ምንም ህይወት ነው ብዬ ልቀበለው አልቻልኩም። ደስተኛ እየሆንኩኝ አይደለም፣ በስራዬ ደስተኛ እየሆንኩኝ አይደለም፣ በብዙ ነገር በቃ አንተን ካጣሁ በኋላ በስትክክል እየኖርኩኝ አይደለም። በጣም አፈቅርሃለሁ። አብሽ ፍቅሬን ተቀበለኝ። ማሰብ ነበረብህ። እንደሚመጣ ደግሞ ጠንቀቅ ታውቃለህ። እንዴት ፍቅሩን ይቀበልሻል? ይሄ ነገር ስትንከባከባት ብዙ ነገር ስታረግ ይሄ ነገር እንደሚመጣ እንግዲህ ታውቃለህ። ጥሩ ሚስት ልሆንልህ፣ ልታሰስልህ፣ ዝቅ ብዬ አክብሬ ላኑርህ እያለችው ነው እንግዲህ። እሱ ምንም አይገባኝም፣ አልፈልግም፣ እኔና አንቺ አብረን መሆን አንችልም፣ ምድርና ሰማይ ነን አላት። እዚህ እንሞክር አለችው። እሷ እንሞክር፣ እድል ስጠኝ። አልፈቀደላትም። ያው እንግዲህ አልፈቀደላትም፣ ፍቃዱን አልሰጣትም። ያው ግን እኔ እንጃ ደስ የማይል ነገር ነው የተፈጠረው። ይሄ ከራሱ ስህተት ከራሱ ችግር ነው። አርቃት፣ አታቅርባት፣ ከህይወቱ አውጣ ሲባል መጨረሻ ላይ ይሄ መጣ። ከህይወቱ ካስወጣኝ አይቀር ላፍርጠውና ከህይወቱ ልውጣ ብላ ነገር ሳይመጣችው እሷ በጣም ተናደደ። እኔ ግን እንደ ጓደኛ ነው የማይሽ። ህይወቴን ታውቂያለሽ፣ ፍቅረኛ ልጅ እንዳለ ሚስት እንዳለኝ ታውቂያለሽ። እንዴት ይሄ በጭንቅላትሽ ይፈጠራል አላት። ይሄ ሊፈጠር ይችላል እና ያው መጨረሻ በጣም ተናደደ። አቤላና ብሩኬ ደግሞ በጣም በቃ ለምንድን ነው የምታስከፋት? ማስከፋት የለብህም። ምንድነው ከህይወቴ ውጭ የምትላት? ለምንድን ነው የምትላት? የምትባል ሴት አይደለችም። የምታከብረን፣ የምትወድ፣ የምታፈቅር ሴት ናት ኤርሜላ ማለት። ለአንተ ብዙ ክብር ያለቅ ነው። የማትከበር ቦታ መሆን የለብህም። በቃ የምትከበር ቦታ ነው እንጂ አትከበርም። ሩታ ክብር አሰጥንም። ክብር ማሰጥ ልጅ ነው አለው። ከአቤላ ከተያይዘው ገደል። አቤላ በሰው ህይወት ምንም ማገባ እንዴ! ሰው ልጅ እንደዚህ ትናገራለን? በጣም ባለጌ ነው፣ ብልግና ነው። ትዳር መካከል ወደዳትም ጠላም እሱ ነው የሚወስነው እንጂ አታደላችሁ። በቃ በስራው እኮ ነው እንደዚህ የምታሰቃየው፣ በስራው ነው። አርፎ አይቀመጥም። ምን አረገች ሩታ? ምንም አላረገች እኮ። የምትፈጥፈውን በጥፊ በቃ ሰላም ማሰጠው እሱ ሰላም ስላልሰጣት ነው። እሱ ሰላም ቢሰጣት ማለት ነው እሷም ሰላም ትሰጠዋለች። እሱ ሰላም ስላልሰጣት ነው ሰላም የነሳችው እንጂ ፍቅር ራሱ ያሳየችው ሩታ ነበረች። መንገዱን ራሱ የከፈተችለት ሩታ ነበረች። በእውነት ነው የምላችሁ ነው። ተናደደ። በቃ በመጨረሻው አቤላና ብሩኬ እሷ እንዲቀበላት ፍቅር ትግራቸው እንደዛ ነው። የምትወድህ በጣም ትወድሃለች፣ በጣም ተከብረሃለች፣ በጣም ታደርጋለች። ጥሩ ሚስት ልሆን እንደ ጥሩ ሚስት አቤላ እንግዲህ በጣም እየተናገረ ነው። በቃ አከበረችውም አላከበረችውም አንተ ከሰው ህይወት ውጣ፣ ምን አገባ? እሱ ነው የሚያውቀው። እናንተ ናችሁ እንደ ህይወታችሁ ልትማሩ። ኖራትን አልኖርም ከሩታ ነው ከዚህ የደረሱት። ልጅ አለው፣ ልጅ ወልዳለች። በቃ ከአቤላ ጋር ዱላን የተማዘዙት ከአቤላ ጋር እንግዲህ ዱላን የተማዘዙት ትልቅ ችግር ተፈጠረ። አቤላ ማርካ እንግዲህ
ዛሬ ህይወት ውስጥ ሲርማጥማጡ